ጋይስ ዛሬ ይዤላችሁ የመጣሁትን ብታዩት ወይኔ ጉዴ እግዚአብሔርን ፍቅር ይዞኛል ካሁኑ ማለት ነው። ወይኔ ጉዴ እንዴት አባቷ እንደምታምር። እኔ ቤቴ ሲዝረከረክ አልወድም። ሲዝረከረክ ስላችሁ የልጆች መጫወቻ ራሱ ያስጠላኛል። እውነቴን ነው የምላችሁ። እና ምንም ነገር በቃ መንገድ ላይ እንዲሆን አልፈልግም። በቃ ስብስብ ማድረግ ነው የምፈልገው። እና በዛ ላይ ደግሞ ቤቶቹን ያሳምራል። እንግዳ ሲመጣ ራሱ የሆነ በቃ አትዝረከረኩም። የሆነ ምን ዝርክርክ ነች ምናምን አትባሉም። እና ይሄ ፕሮዳክት ካልገዛችሁ በቃ እናንተ ሞታችኋል። የምሬ ነው የምላችሁ። እንዴት እንደምትገላግል በዛ ላይ ደግሞ ይዋት ስታምር ምን እንደሆነ ነግራችኋለሁ። ኤኒዌይ ጫማ ማስቀመጫ ነው። አሁን ይህንን ጫማ ማስቀመጫ ማለት አይከብድም። ባይዘዌ ከዶላር ትሪን የገዛት አበባዋን እና ታጉን አልቆረጥኩትኝም። ሶ ያ አበባ ቁጭ አድርጌ ለማሳመር ያልነው በር ዳር ስለሆነች ከሰው ከውጭ ስንገባ ምናምን ደስ እንዲለን ምናምን ነገር እዩት። የያዘው ጫማ እንደውም ሙሉን አላስገባውም ማለት ነው። በጣም ብዙ ጫማ ነው የሚይዘው። እኛ ለጊዜው የምንጠቀመው የጫማ ብቻ ነው። ሌላው እንዳለ ካርቶን ውስጥ ነው ያለው። ሶ ለሰመር ሲሆን ደግሞ የሰመር ጫማ እናወጣለን። ኢቭን እንግዳ ቤታችሁ ሲመጣ የእንግዳ ጫማችሁንም እዛ ውስጥ ታረጋላችሁ። በቃ ሲያምር፣ በዛ ላይ ደግሞ በቃ ስታምር የፈለጋችሁበት ቦታ ክሎዜታችሁ ውስጥ ማስቀመጥ ትችላላችሁ። የፈለጋችሁበት ቦታ መቀመጥ ትችላለች እና በዛ ላይ ስታምር ጌጥ ነው የምትመስሉ። ጫማ ማስቀመጫ ራሱ አይመስልም። ቁልፋችሁ ምናምን የመኪና ቁልፍ፣ የቤት ቁልፍ ምናምንም ከላይ አበባ ያስቀመጥኩበት ቦታ ላይ እዛ ጋር ታስቀምጣላችሁ። 10 የጠፋብኝ ምናምን አትሉም። ቆንጆ ማስቀመጫ አስቀምጣችሁ ትችጋ ኦርደር አድርጉ። ሊንኩን ከስራ አስቀምጠላችኋለሁ። በጣም ነው የምወዳችሁ።